አይነ ጥላ ሴቶችን ሶስት ነገር እንዲኖራቸው አይፈልግም። ሶስት ነገር። የመጀመሪያው ትዳር እንዲይዙ አይፈልግም። በፍጹም እንዲያገቡ አይፈልግም። በተለያየ ምክንያት ያበላሻል፣ ይገረግራል። እንደው ተፋልጠው ተሟሙተው በስንት ትግል ትዳር ቢይዙ ደግሞ ልጅ እንዲወልዱ ደግሞ አይፈልግም። እንደምንም ብለው ደግሞ እግዚአብሔር ረድቷቸው ደግሞ ልጅ ቢወልዱ ደግሞ የሩካቤ ደስታ እንዳይኖራቸው ያደርጋል። በአጠቃላይ ትዳር እንዲይዙ ልጅ እንዲወልዱ ከትዳር አጋራቸው ጋር ደስታን እንዲጋሩ አይፈልግም። እነዚህን ሶስቱን ነገር ይጠላል። ከሶስቱ ደግሞ ወይ አንዱን ያጎላል፣ ወይ ሁለቱን ያጎላል፣ ወይ ደግሞ ሶስቱንም ያጠፋል። እንዳያገቡ፣ እንዳይወልዱ፣ እንዳይደሰቱ ያደርጋል። ወይ ደግሞ ቢያገቡ ልጅ እንዳይኖራቸው፣ ደስታ እንዳይኖራቸው በሩካቤ ስጋ። አግብተው ከወለዱ ደግሞ ደስታ፣ የትዳር ሰላም፣ ፍቅር፣ ክብር እንዳይኖራቸው ያደርጋል። ትልቁ የህይወታችሁ የትዳራችሁ ጠላት አይነ ጥላ ነው፣ ማንም አይደለም። እግዚአብሔር ለአዳምና ለሔዋን ብዙ ተባዙ ብሏል። ትዳር መያዝ ጸጋ አይደለም፣ ልጅ መውለድም ጸጋ አይደለም፣ ትእዛዝ ነው። ጸጋ ማለት ስጦታ ነው። ተለፍቶ ተወጥቶ ተወርዶ የሚገኝ ነው። ጸጋ የሚያስፈልገው እንደና አቡነ ተክለ ሃይማኖት አይነት ልጅ ለመውለድ ነው። ማንም ሰው አግብቶ ይወልዳል። ማንም የሚያደርገውን ነገር ትእዛዝ የሆነውን ነገር የተሰጠንን ነገር እንዳንጠቀምበት ያደርጋል። ከዛስ እናንተ መስፈርት ታወጣላችሁ፣ ለራሳችሁ ምክንያት ታበጃላችሁ። ግን የእናንተ አይደለም። መስፈርቱንም የሚያወጣው እሱ፣ ምክንያቱንም የሚደረድረው እሱ። ሴቶቹን ምን ዘንድሮ እንዳለ ደግሞ ለዘንድሮ ደግሞ ለትዳር ዩኬ ላይ የማይነጥለው እኮ በስማ ህጉን ተጠቅሞ በሽፋን በደንብ ይጋባሉ፣ ይፋታሉ፣ ጊዜያዊ ጥቅም ያገኛሉ፣ ግን ዘላለማዊ ደስታና ህይወት ደግሞ ያጣሉ። ትዳር የእግዚአብሔር መለኮታዊ ዕቅድና ሐሳብ ነው። የተመሰረተውን በምድር አይደለም በሰማይ ነው። አዳምና ሔዋን የተጋቡት በእግዚአብሔር ፊት ነው። አዳምና ሔዋን የተዳሩት በቅዱሳን መላእክት ፊት ነው። አንድ ሆነው የኖሩት በገነት ነው ለ7 ዓመት። ወደ ምድር ኃጢአት ሰርተው መጡ፣ ወደዚህ ወረዱ። ግን ትዳሩን ይዞት የመጡት ከሰማይ ነው። በሰማይ ነው የነሱ ጋብቻ የተፈጸመው። ወደ ምድር ግን አምጥተው መኖር ነው የጀመሩት።